ግንቦት ሰባት ያው ከተመሰረተ የቅንጅት ከቅንጅት በኋላ የመጣን እንትንን ተከትሎ ነው የቅንጅት አመራሮች ከእስር ቤት ከተፈቱ በኋላ ወደ በዲያስፖራው ጋር የተመሰረተ ሀገር ቤትም የተመሰረተ ድርጅት አይደለምና በዲያስፖራ የተመሰረተ ድርጅት ነውና ይሄ ድርጅት እንግዲህ ሁለገብ ትግል የሚል ትግል ይዞ የመጣና ሰላማዊ ትግል ወር ደግሞ በምርጫ ወይ በዲሞክራሲያዊ ምርጫ መንግስትን ወር ደግሞ ስርዓቱ መታገል አይቻልም ብሎ አምኖ የወጣ ነው። ግንቦት ሰባት የተወሰኑ ሰዎች ብቻ የራሳቸውን ኢንተረስት ለማስፈጸም የፈጠሩት ድርጅት እንደሆነ በኋላም ካየነው ሂደት መረዳት ይቻላል። ስለዚህ በዛ መልኩ የተወሰኑ ሰዎች በጣም መግባባት የሚችሉና የጓደኝነት ታሪክ ያላቸው ብቻ በዛ መልኩ የህዝብን ኢንተረስት ወደ ኋላ ጥለው በዛ መልኩ የተንቀሳቀሱበት ሁኔታ ነው ያለው። የጨመሩትም ነገር ቢኖር ይሄ ሁለገብ ትግል ማካሄድ ሰላማዊ መንገድ ሳይሆን ሁለገብ ትግል ማካሄድ በሚል እቺን ኢንክሉድ አድርገው የዲያስፖራውን ኮሚኒቲ መያዝ የቻሉበት አጋጣሚ ተፈጠረ። ህዝባዊ ኃይሉ ሲመሰረት አንዳርጋቸው ቃል በቃል አልኳቸው የሚለውን እንግዲህ ወይ የፖለቲካ ሱቃችንን እንዝጋ ወይም ደግሞ አንድ ደረጃ ከፍ አድርገን ይሄንን ትግል ወደ ኤርትራ ወስደን ትጥቅ ትግል እንጀምር የሚል አይነት ነገር እንግዲህ እንደሚታወቀው ብዙዎቹ ተቃውመውታልም። በተለይ ደግሞ ኤርትራ ውስጥ መሆኑ ሻዕቢያን አምኖ የሚለውም ነገር ሌላም ነገር ያለና በነዛና በተለያዩ ምክንያቶች እንትን አላሉም። ግን አንዳርጋቸው ሱቃችን እንዝጋ ኦር ደግሞ እንሸኙኝ የሚል አቋም ይዞ ስለነበረም ነው ሌሎቹ ይሁን ብለው በገቡበት። ምናልባት አንዳርጋቸው እነሱን አውት ስማርት አድርጎ ሊሆን ይችላል ሊደርስ የሚችለውን የፖለቲካ ክራይሲስ አስቦ ሊሆን ይችላል ይሄን ነገር መፈጸም አለብን የሚል ሌሎች ሳያምኑበት ወደዚህ የገባበት ሁኔታ ነው ያለው። እኛም ያው በወቅቱ የምንኖረው ደቡብ አፍሪካ ነበረ። የድርጅቱ አባል ነን። ደቡብ አፍሪካ ላይ በተለይም ጆሃንስበርግ ላይ ከሌሎች ጓደኞቼ ጋር በመሆን የግንቦት ሰባትና የኢሳትን አስተባባሪም ሆነን ፕላስ ደግሞ የግንቦት ሰባት በደቡብ አፍሪካ ባለው ክንፉ ምን የደቡብ አፍሪካ እንትኑ በዛስ በጻፊነት ሰራ ነበርና መጀመሪያ ጥሩ ቀረበልን። ሰው ግንቦት ሰባት ህዝባዊ ኃይል የሚባልን እንትን ክንፍ ኤርትራ ሄደን ማቋቋምና ትግሉን አንድ ደረጃ ከፍ ማድረግ አለብን የሚል ነገር ተወስነናል የሚል ነገር መጣ። የተወሰነ ውይይት ከብርሃኑም ጋር ከአንዳርጋቸውም ጋራ በስካይፕ እና በስልክ ውይይት አደረግን። የተወሰኑ ልጆች ደቡብ አፍሪካ ያለን ልጆች 8 ነበር። ሁለቱ በተለያየ ምክንያት አብረውን ሳይሄዱ ቀሩ። 6 ልጆች ይመስለኛል በኢትዮጵያ ወይም ደግሞ በደቡብ አፍሪካ በምንኖርበት ዶክመንት ሳይሆን የሻዕቢያ መንግስት ኤምባሲው ተባብሮን እንደ ኤርትራዊ ሊሴ ፓስ ተሰርቶልን ወደ ኤርትራ ሄድን። ወደ ኤርትራ ስንገባ የመጀመሪያ ዙር ላይ 6 ሆነን ነው ሄድ ነው ወደ ከጆበርግ 6 ሆነን ሄድን። ኤርትራ ላይ ቀድመውን የገቡ ልጆች ነበሩ። ከነሱ ጋር ተቀላቀልነ። ከኛ በኋላም የመጡ ልጆች አሉ። በአጠቃላይ 17 ሞልተን በ17ቱ ነው ይሄ ህዝባዊ ኃይሉ ወይም ወታደራዊ ክንፉ ተብሎ የሚጠራው ሊመሰረት የቻለው። አብዛኛው ሰው በምን አይነት መንገድ መጣ? እንግዲህ የምንለውን ነገር ህዝብን ስንቀሰቅስበት የነበረውን ነገር እኛ እናድርገው ብለን ገባን እንጂ አብዛኞቹ ግን ከግንቦት ሰባት ጋርም በደንብ ቅርበት ያልነበራቸው ሰዎች አንዳንዱ የሚገርም ከ10,000 እስከ 14,000 ጦር አለ የተዘጋጀ ጦር አለ ተብሎ በአመራር ደረጃ ተነግሮት ይመጣል። እዛ ሲገባ ምን አይነት ስሜት ይዞ ሊታገል እንደሚችል አስበው። ብርቻው ነው ራሱን የሚያገኘውና አንዳንዱ ደግሞ የምትሄደው ጀስት ለአንዳንድ ጉዳይና ከአንዳርጋቸው ኦሪንቴሽን ለመውሰድ እንጂ የተለያዩ ስልጠናዎችን አውሮፓ፣ አሜሪካ፣ እስራኤል ሄደህ ኦሪንቴሽን ከአንዳርጋቸው ኤርትራ ሄደህ ወስደህ ከዛ በኋላ ወደ አውሮፓ፣ እስራኤል፣ አሜሪካ ትሄዳለህ እንደዛ ብለው ሁላ የታለ አሜሪካ ሄዱ ምናምን ሁላ ብለው ቃል ተገብቶላቸው እና ተነግሯቸው የመጣውን ነገር ሲጠይቁ የነበሩ ሰዎች አሉ። እና በእንደዚህ አይነት ምክንያት የተለያየ ምክንያት ገና ከመግባቱ ተስፋ አስቆራጭ ነበረ። እንትኑ የስራ ምደባ ነበረ። በዛ የስራ ምደባ አማካኝነት የፋይናንስና አስተዳደር ክፍል ወይም የስራ ዘርፍ ነበረው ድርጅቱ።
ሶ ፕሮፌሽናሊ ያን ፊት የሚያደርግ ሰው ቢኖር እኔ ነበርኩና በዛ ሁኔታ እዛ አሳይን ተደርጌ ያው እስከ ተወሰነ ጊዜ ለመስራት ጥረት አድርጌያለሁ። ህዝባዊ ኃይሉ ሲመሰረት ምንም አይነት ቅድመ ዝግጅት እንዳልተደረገ የተጠናበት የትግል ስልት እንዳልሆነ ወይም ደግሞ ከነጨራሹም ግንቦት ሰባት ያንን አካሄድ መምረጥ እንዳልነበረበት ተሳስተውም ከሆነ ማለት ነው መምረጥ እንዳልነበረበት ኤርትራ በገባ በ3 በ4 በ2 ቀን ውስጥ ትረዳዋለህ ብዙ ነገሮችን ኮምፕሊትሊ በሻዕቢያ እንትን ውስጥ ነው ሻዕቢያ የራሱ ፍሬም አለ የተቃዋሚ ኃይሎችን አመራሩ ማንንም የሚያስተናግድበት የራሱ ፍሬም አለ እዛ ፍሬም ውስጥ እንጂ ገብቷል መጀመሪያ ቀደም እኛ ደቡብ አፍሪካ ያለን ከነርጋቸውና ከብራኑ ጋር ስንነጋገርበት በነበረው የሻዕቢያ ጠልቃ ገብነት ጨራሽ ያኖርብንም በሚለው እና የራሳችንን አቅጣጫ ዘን በጣም እንደፈለግን እንታገላለን የሚለው ነገር ልክ እንደገባ አፈር ሲበላ ታያዋለህ። ሌሎች ድርጅቶች ላይ ያለውንም ነገር የማየት አጋጣሚ ሲኖርህ ደግሞ የበለጠ ምንም ሙሉ ለሙሉ በሻዕቢያ እጅ ላይ ያሉ እንጂ የራሳቸውን ውሳኔ የራሳቸውን አካሄድ የሚሄዱ አይደሉም። ልትሄድም ልትነሳም ልትወጣም ልትወርድ የሚፈቅድልህ የሚያዝህም ሻዕቢያ ነው። የባሰ ባርነት ውስጥ ኤርትራ ምድር ላይ ሌላ እንዲያውም እኔን ነፃ የሚያወጣኝ አካል መጸለይና እንደ እንትን መጠበቅ ውስጥ ገባ እውነት ለመናገር የተሰማኝ ስሜት በቃ ባልፈጠር ኖሮ የሚል ስሜት ነበር የተፈጠረ ውስጤ ዲቨሎፕ ያደረገውና ያንን ነው በቃ ፌስ ያደረጉት በህይወቴ ያልጠበቁትን ነገር በህይወቴ ሊሆን በዚህ ሴንቸሪ ሊሆን ይችላል ብዬ ማላስበው ነገር ነው እዛ ጋር የገጠመኝ። ኤርትራ አንዱ ራሱን የቻለ ጉዳይ ነው ድሮም እናውቀዋለን ችግሮች እንዳሉበት ግን እነዚህ ሰዎች ደግሞ በህዝብ ዘንድ በተወሰነ መልኩ ተቀባይነት የሚመስል ነገር ይዘዋል። ሶ እኛም የተወሰነ እምነት ሰጠናቸዋል ቀዳዳ ቢኖርም ያን ቀዳዳ ተጠቅመን የሆነ ነገር ማድረግ እንችላለን የሚል እምነት ስላለን እዛ ገብተናል። ያየነው ነገር ግን ኮምፕሊትሊ ዲፈረንት ወይም የተለየ ሆኖ አገኘ ነው። ሶ ያኔ አይ ቲንክ ሰው ከመሆን ሰው ያለ መሆን አይነት ስሜት ሊሰማ እንደሚችል አይ ቲንክ አንደርስታንድ ማድረግ ይቻላል። ከዚህ እንትን አንደርጋቸው እንግዲህ ከመጀመሪያም ጀምሮ እኮ ነው አንደርጋቸው አብዛኞቹ ነገሮች ስንረዳው እያወቀን ነው ከዚህ እንደዚህ አይነት ነገር ኤርትራ ላይ መሆን እንደሚችልና ያልጠበቅነው ነገር የገጠመንን ቀድሞ የሚያውቅ የነበረው አንደርጋቸው ነው። ምክንያቱም ኤርትራን ያውቃል ሻዕቢያን ያውቃል። ቅድም እንዳልነው ነው ትግሉ የህዝባዊ ትግሉ ከምን ተጀመረ እንዴት ተጀመረ እንዴት ተነሳ ያንደርጋቸው ፍላጎት ነው። አንደርጋቸው ለምን እነዛነስ ህዝባው ምንድነው እነዚህ ስራ አስፈጻሚዎችን ተጭኖና አስገድዶ የኤርትራው ትግል እንዲጀመር ለምን ፈለገ ስትል አብዛኞቹ ነገሮች የሚሄዱት የሚያነጣጥሩት በተለይ ከፋይናንስ አያያዝና ከአንዳንድ ነገሮች ላይ ከፋይናንስ አወጣጥና ድርጅቱ ውስጥ የሚሰሩ የነበሩ ብልግናዎች በሙሉ ይሄዱ የነበሩት ወደ አንደርጋቸውና ወደ ወንድሙ ሌላኛው የድርጅቱ የማዕከላዊ ኮሚቴ አባል ብዙነህ ጽጌ ወይም ውቤ ነውና እነዚህ ነገሮችን የማድበስበስና የነዚህ ነገሮች እንዳይደመጡ የማድረግ ነገር የኤርትራውን ትግል ወይም ደግሞ በስካውኑ ገንዘብ በስካውኑ ሲወጣ የነበረው በስካውኑ ታንቀሳቀሰው የነበረው ፋይናንስ ወዴት ሄደ ሲባል ይሄን ሰርቼበታለሁ የሚል አይነት መልስ ለማምጣት እንጂ አንደርጋቸው ቀድሞ የዚህ የምንለው አይነት ነገር ፍላጎት ስላልነበረውም ወይም ደግሞ ለዛም መጀመሪያም የተነሳሳሰው ለዛም ድርጅቱ ላይ ቋቋሞ ሰው ስላልነበረ ለኛ እንጂ ለሱ ምንም ሊል አይችልም እና ሲል የነበረው አብዛኛዎቹን እንደም መፍትሄ ሊያመጣ የሚፈልገው የሻዕቢያ አመራሮችን የሻዕቢያ ባለስልጣናትን እነ ኮሎኔል ፍጹምና ሌሎችን በማምጣትና ከኛ ጋር በማወራ በምን አይነት ነፃ ስሜት ከነሱ ጋር ማውራት እንደምችል አስበው ማግባባት የሚችሉ ማስፈራሪያዎች ነው የሚያቀርቡልና በእንደዛ ስሜት ነው ድርጅቱን ስናቆየውም ስናስቀጥለውም የነበረው ራስና ነፃ ማውጣት ራሱ ማይቻልበት ሁኔታ ላይ ነው የሚደረሰውና እዛ ያለው ትግል እኮ ዛሬ የተጀመረ አይደለም። ላለፉት 10 ምናምን አመቶች 14 15 አመት ሆኖታል። በዚህ የትግል ታሪክ ውስጥ እኮ ህዋትን ማየት ይቻላል እኮ 17 አመት የትግል ታሪክ እኮ ነው which is equivalent to እዛ በተቃውሞ በሚኖሩት የእድሜ ደረጃ ያለ ነው። ነገር ግን አንድ እንኳን ለሀገር ስሜት ቀርቶ በነፃነት የሚንቀሳቀስ ኃይል እንኳን እዛ ቦታ ላይ አይገኝም። ሲጀመር እኛ ሀገራችን
ምርጫ አለ። እንግዲህ ይሄ ምርጫ ዲሞክራሲ አይደለም። በትጥቅ ትግል ነው የምንሄድበት ብለን ነው ስንሞክር የነበረው። ስለ ዲሞክራሲ አይበቃንም፣ ምህዳሩ ጠባብ የምንለው ዲሞክራሲ አለ። እሱ ለማስፋት ወይም ደግሞ ሙሉ ዲሞክራሲ ለማግኘት ብለን ወደ ትጥቅ ትግል ውስጥ እንገባለን። የተለያዩ ነገሮች አሉ። እንግዲህ መልካም አስተዳደር ለማምጣት የምትላቸው ነገሮች አሉ። እነዚህ ነገሮችን ለማሳካት ኤርትራ ነው መሄድ ያለብህ ነው። ኤርትራ ስትሄድ ከማን ጋር ነው የምታወራው? አንተ አነሰ የምትለው ምርጫ እኮ ለኤርትራውያን እኮ ናይትሜሬ ነው። ስለ ምርጫ ወሬው እኮ የለም፣ አይታሰብም። ዲሞክራሲ ሀሳቡ ወሬው ላይ የለም። ገብቷል? የኤርትራ አመራሮችን ባለስልጣናቶችን መንግስትም አያስበውም፣ ህዝብም እንደምታየው ነገር ነው። ልክ ስትገባ ገብቷል። አንተ ሻዕቢያ ጋር ድጋፍ ጠይቀህ ስትሄድ ላንተ ለሄድክበት ነገር እኮ ቅንጦት ነው ለሱ እኮ እና እንትን አይሰጠውም፣ ቫልዩ ያሰጣባል፣ ክብር ያሰጣል። ላንተን የሄድክበትን አላማ ይጥልብሃል፣ ዋጋ አይሰጠውም። እና ከማን ጋር ነው ሄደህ እንትን የምትለው ነው? ምንድነው ያለው? በዛ በባርነት የሚኖር ህዝብ ነው ያለው። ኤርትራም ኢትዮጵያን ልትረዳ አችልም። የኢትዮጵያ ተቋሚዎችም ሊረዱ የሚችሉበት የሞራል ደረጃ ላይ የደረሱ ሰዎች አይደሉም። ሪሊ ከምሬ ነው። እዛ ምድር ላይ ለባርነት ካልሆነ በስተቀር ለትግል የሚኬድበት ቦታ ስላልሆነ ያ ቦታ የትግል ቦታ ተደርጎ ሊቆጠር አይገባም ባይ ነው። እንደ አገር ስንል የነበረና ስናስበው የነበረ ነገር አለ ብለህ እንትን የምትለው ነገር ስትሄድ አንተ ደግሞ እዛ ስትገባ ስለ ራስ ነው የምታስበው፣ ራስን ስለማዳን። ይሄ ነው ያለው ኤርትራ ውስጥ። ባልፈለከው ነገር ባላሰብከው ነገር ውስጥ ያላሰብከው ነገር ውስጥ ገብተህ እስራት፣ ግድያ፣ 24 ሰዓት የጉልበት ስራ፣ ስቃይ ነው የምታያቸውና እነዚህ አይነት ነገሮች እንትን ነው። ሁለተኛ ነገር የሚሰጡ ስልጠናዎች አሉ። ላይክ አሁን የሚሰጡ ስልጠናዎች በራሳቸው ሚሊተሪ እንትኑ የትጥቅ ትግሉ ራሱ ያዋጣል ብለህ እንኳን ብታምንም በጣም አስቂኝ ነው የሚሰጠው። ሻዕቢያ አንተን በሚሊተሪ እንትን አቅም የማጠናከር እንድትጠናከርና የተጠናከረች ኢትዮጵያን እንድትመሰረት አይነት ነገር አይደለም ፍላጎቱ። ገብቷል? በየትኛውም አይነት የሚሊተሪ እንትን ይሄን ያለ የምትለው እውቀት ይዘህ አትወጣም። እኔ በኋላ ላይ አብራቸውን የመስራትም አጋጣሚ ነበረኝ። በግንቦት ሰባት ህዝባዊ በትምህርትና ስልጠና ክፍል ኃላፊም ነበር። በአሰልጣኝነትም አብሬ ሰርቻለሁ። እንግዲህ በተወሰኑ ወራቶች ስልጠና ውስጥ አንድ ሰው 5 ጥይት እንዲተኩስ ነው የሚፈቀድልን። በእጣ ነው 2 ሰው ነው፣ ምናልባት አንድ ሰው 2 ሰው ነው። ቦምብ እንዲህ ነው የሚወረወረው ብለህ ነው የእጅ ቦምብ የሚወረወረው በእጣ። ምናልባት ከኛ እንደውም እቺ አንተና አንድ ልጅ ምኒልክ ነበሩ እጣ ደርሷቸው እንትን የተባሉት የነበረው። አዎ። እና ቀልድ ነው፣ ጨዋታ ነው በራሱ እንትኑም የለምና ኋላ ላይ ከኛ በኋላ የመጡትን ደግሞ በትምህርትና ስልጠና ክፍል ኃላፊነት እየሰራን ያለ ከኛ በኋላ የመጡትን ሰልጣኞች እኔ ነበርኩኝ ያስኩና ከሻዕቢያ አመራሮች ጋር አሰልጣኞች ጋር አብረን እንትን በምንልበት ሰዓት በጣም እንግዲህ የጻል ስራ ነው የሚሰራው። አመድ እንዲበተን አዋራ እንዲበተን ይደረጋል። ቦምብ እንዲመስል ቦምብ የለም ተብሎ ጥይት ግን በጎን ስትመል ይሄ ነገር እንግዲህ የድክበት የትጥቅ ትግል ስትሞክር እንደዚህ ስልጠናዎችን ትፈልጋለህ። የሚሊተሪ ስልት መሳሪያ ምናምን ትፈልጋለህ። በእነዚያ ነገር ስልጠና አይሰጠህም። ጎን ለጎን ግን ምርጥ የፈንጂ ኤክስፐርት ያደርጋል። ሊያረገስ ወይም ይሞክራል። አዎ። እነዚህ ፈንጂዎች ምን አይነት ናቸው? በራሱ ምሳሌዎቻቸው ራሱ አሰልጣኞቻቸው እነዚህ ትልልቅ ፕሮጀክቶችን የማጋየት እኔ ምሱም እና የተወሰኑ ልጆች ከሌሎች ድርጅቶች ልጆች ጋራ የፈንጂ አሰልጣኝ ስልጠና እንደዛ ነገር ወሰደናልና እኛ እንከተለዋለን ከምንለው እንትን ጋራ ያን ያህል ሪሌትድ ያልሆነ የምንፈልገውን ስልጠና ተተው እንደዛ ነገር ነውና ልትሄድም ዞሮ ዘረ ልትሄድ የምትችለው የሻዕቢያ የሚሰጠን ስልጠናዎችን ወስደህ ትልቅ የመንግስትን ግለሰቦችን እነዚህ ትልልቅ ፕሮጀክቶችንና እንትኖችን የማጋየትና የማፈንዳት በዛ ደረጃ ያለ ስልጠና ነው የምትወስደውና እንደዛ ጥያቄዎች ስታነሳ ደግሞ የሚጠብቀት አፈንታ እስራት
ሞት እና መሰቃየት ነው። አንዳንዱ ምን ያየሃቸው ከዚህ በኋላ ህይወት ይኖራል ብለህ ገምቶ ይኖራል እንደምትላቸው ሰዎች አሉ። በሰቃያቸው ስታይ አንተ ከገባህ ጀምሮ በቃ 12 ሰዓት ጧት ፀሐይ ወጥቶ ማታ ፀሐይ እስኪገባ ድረስ ሲደበደቡ የጉልበት ስራ ሲሰሩ የነበሩ ሰዎች አንተ ኤርትራ ምድር ከረገጠበት ሰዓት ድረስ በእንደዚህ አይነት መንገድ የሚሞቱ ሰዎች አሉ። በአመራር ደረጃ ራሱ እስከዛሬ ድረስ እንግዲህ 78 የኢትዮጵያ ተቋሚ ኃይሎች እዛ ቦታ ላይ ያሉ የነዚህን አመራሮች በመናይበት ጊዜ ምናልባት ኢትዮጵያዊ ስሜት የነበራቸው ታጋዮች በአመራር ደረጃ አይ ቲንክ የደረሰባቸው ዕጣ ፈንታ ሁላችንም የምናውቀው ይመስለኛል። የተወሰኑት ሙተዋል፣ የተወሰኑት እስር ቤት ናቸው። በዚህ መልኩ ነው የተገላገሉ። የተወሰኑ ደግሞ ለጊዜውም ቢሆን ከሻቢያ ጋር ተመሳስለው መጨረሻ ላይ ፈንድሬዚንግ እና ካሄድ ውጪ አባላት አሉን በሚል በዛ መልኩ ወጣው ህይወታቸውን ሊያድኑ ችለዋል። ላይክ እነ ኮሎኔል አለበል የዚህ ፓርት ናቸው። እነ ሜጀር ጀነራል ኃይሉ ጉንፋ ይሄ ዕጣ ፈንታ ኢትዮጵያዊ ስሜት ስላላቸው ይሄ ዕጣ ፈንታ የገጠማቸው ናቸው። እነ ኮሎኔል ታደሰ በዛ መልኩ ኢትዮጵያዊ ስሜት ስለያዙ ብቻ ተናግረው ሳይሆን ስሜታቸው ስለተነበበ ብቻ በሻቢያ አይፈለግም እስር ቤት የገቡ ናቸው። የደሚቱ የመጀመሪያ ከሞላ በፊት የነበረው መሪ ራሱ ፍስሐ ኢትዮጵያዊ ስሜት ስላለው ነው ያ ነገር የገጠመው እንጂ ሌላ ነገር አይደለም። በዛ መልኩ ሌሎችም እንደዚህ የተገደሉ ጥለው የወጡ ምናምን ሰዎች አሉ። በአመራር ደረጃ እንግዲህ በአመራር ደረጃ ማለት ሌላ ተመሪውን ኃይል በተወሰነ መልኩ እየመራ ሪሌቲቭሊ የተሻለ ህይወት ይኖራል ተብሎ እና ያን ችግሩንም ይጋፈጣል ተብሎ ማይታሰበው ኃይል ነው። ይሄ ኃይል ግን ኢትዮጵያዊ ስሜት ስለነበረው ብቻ በዚህ መልኩ ዕጣ ፈንታ ገጥሞታል። ሶ በምትኩ ደግሞ ለሻቢያ ሊያጎበድድ የሚችል ለሻቢያ የሚታዘዝ የሻቢያን ፕሮፓጋንዳ እንትን አላማ የሚያስፈጽም ኃይል ነው በአመራር ደረጃ የሚቀመጠው። ሶ ለአመራሩ ያልበጀ የሻቢያ ምድር ወይም ደግሞ ኤርትራ ምድር ለተራው አባል ምን ሊጠቅመው እንደሚችል አይ ቲንክ ከዚህ መረዳት እንችላለን ብዬ አስባለሁ። ከተራው አመራር አንፃር ስናየው እኔ የገጠመኝን ነገር ልንገራችሁ። እስር ቤት በነበርኩበት ወቅት የትክል ያው ከፋይናንስ ጋር በተያያዘ ችግራቸውን ማወቅ ጀመርኩኝ። ይሄ ሰዎች ቢዝነስ እንጂ አገራዊ ትግል እንዳልሆነ አውቄያለሁ። ያንዳንዱ ሳንቲም የት እንደሚገባ የማወቅ እድሉ ተፈጠረ። ከዛ በተጨማሪ ደግሞ ከውጭ የሚሰበሰብን ሳንቲም ሻቢያዎች በራሳቸው ደግሞ እዚች የምትመጣ እንኳን በዚች መልኩ እኛ ጋር ምደርስን ሳንቲም እንኳን ይቀራመቱን ነበርና የግድ ኃላፊነትን መወጣት ስለነበረብኝ እነዚህን ችግሮች ሪፖርት ላይ ማቅረብ ነበረብኝ። ይሄን እንዳታቀርብ በሚል ትእዛዝ ተሰጠኝ። ያ ትእዛዝ ከተሰጠ በኋላም በሳምንቱ ምናምን በዚህ መልኩ እስር ቤት እንድገባ ተደረግኩኝ። ለነሱ ተራ ነገር ነው። እንዲያውም መግደል እኮ እፎይታ እኮ ነው። እኔ ሞትን እፈልግ ነበር፣ ሌሎችም ይፈልጋሉ እኮ አይገሉም። እንዲያውም ለነሱ እኮ የሰው ልጅ እንዴት እንደሚጫወቱበት ራሱ የሰው ልጅ ናቸው ወይ ብለህ እስከምትጠራጠር ድረስ ትደርሳለህ እኮ። መግደልማ ቀላል ነገር ነው። እንዲያውም መግደል ከሚደርስብህ ስቃይ አንፃር መሞት ላንተ ተራ ነገር ነው እና ለነሱ መግደል ተራ ነገር ነው። ዶክተር ብርሃኑ ነጋ ወደ ኤርትራ መግባት ምናልባት ከምር ትግሉ ነው አለና ነው ወደዛ የገባው የሚለው ነገር አለ። ብርሃኑ እንዴት ገባ? ዴስፐሬትሊ የአንደርጋቸው የመን ላይ ተይዞ ወደ ኢትዮጵያ ገብቷል። ሶ ግንቦት ሰባትም ወደ መፈራረሱ የነበረበት ሁኔታ ነው የነበረውና ሻዕቢያ ምን አድርጓል? ግንቦት ሰባት ፈረሰ ማለት ግንቦት ሰባት በራሱ መንገድ የተለያዩ ራሱን አስተካክሎ የሚሄጃ ብዙ መንገዶች ነበሩ። ራሱን አይቶ ተመልክቶ ከአመታት በፊት የመጨረሻውን ካርድ ነው የሳበው የኤርትራ ጉዳይ። ሶ ማፍረሻውና አበቃልኝ የሚልበት ሁኔታ ላይ ሳለ ነው እንግዲህ ሊሳበብ የሚችለው በሻዕቢያ ነው። ሻዕቢያ ከዚህ በፊት በኢትዮጵያ ኃይሎች ላይ የሚወቀስበት ነገር አለ በማፈራረሱ በመናምኑ። እንግዲህ ግንቦት ሰባት አልፈረሰም ለማለት የተወሰነ ቁጥር አለው ከሚባለው አርበኛ ጋር መርጅ እንዲያደርግ ያደረገው የሚባለው እና ብርሃኑ የዲያስፖራ ጫና አለ። ሶ ማን ነው ያንን የሚመራው? የእስከዛሬው ድጋፌ የእስከዛሬው የገንዘብ ዋጪ ብሎ የሚጠይቅ ዲያስፖራ ይኖራል። የዛ ጫና ግፊት ነው ወደዛ ወሰደው እንጂ ከምር ትግል ኖሮም አይደለም። ቢዝነስ ክላስ ደረተን ነፍታ አስመራ ገብተህ አፈር እየላስክ ነው በሱዳን ድንበር የምትወጣው። ይሄንንም ለማየት አይ ቲንክ ቅድም ያነሳው ፖይንት አለ። ምን ያህል ኃይል ነው እዛ ያለው የሚል ኢምፖርታንት ጥያቄ ነው። ከዚህ ጋር ጀስ ሊመለስ የሚገባ ማለት ነው። እሱም አንስቶታል። ከመስራች አባላቱ ከ17ቱ 3 ልጆች ብቻ ናቸው የቀሩት። ኢማጂን
እነዚህ ሶስት ልጆች ምናልባትም ወደ ሌላ ዓለምም የመጥፋት እንትኑ ስለሌላቸው ብቻ ነው በተለያየ ምክንያት ማለት ነው። በተለያየ ምክንያት አንደኛው የካንቴክ ከዚህ ከኢትዮጵያ ጥሎ የወጣ ልጅ ነው። በሻቢያ የሚፈልግ ነው። ከሻቢያ እንትን አጥር ለመውጣት በጣም ችግር ይሆንበታል። ያረጋገጠውም ልጁ ያንን ነው። በላይ ዘለቀ ተብሎ የሚጠራው ወይም የፖለቲካ ክፍል ኃላፊ የግንቦት ሰባት ዘመነ ካሴ። ስለዚህ ያለው አማራጭ ከነሱ ጋር መስሎ እነሱን ሆኖ ምናምን መኖር ነው። አንዱም እሱ ነው። ሌሎችም ሁለቱም እንደዚህ ተመሳሳይ መውጣት የማይችሉ ሰዎች ናቸው የቀሩት። እንግዲህ 17 መስራቹ በአመራር ደረጃ የተቀመጠ ነው ብለን ማሰብ እንችላለን። በድርጅቱ ውስጥ ከአመራር ደረጃው ይሄን ያህል ኃይል ነው የቀረው። ከሁለተኛው ዙር እሱ እንደነገረ ነው ምንም ሰው አልቀረም ማለት ይቻላል። በተለያየ አጋጣሚ ከስልጠና ይጠፋል፣ ማታ ማጭድ ይዞ ይወጣል፣ ራሱን ለመከላከል ካውሬም ከምን መቆፈሪያ ይዞ ይጠፋል፣ ውሃ ሊቀዳ ሄዶ ይጠፋል። ለሕክምና ታሞ በጣም መሄድ ማይችል ሰው ለመጥፋት ግን ሞራሉ ተፈጥሮለት ማለት ነው ከሕክምና ቦታ ይጠፋል። በአመራር ደረጃ ይሄን ያህል ከቀረ ሌላው ተራ አባል ምን ሊኖር እንደሚችል ማሰብ እንችላለን። ከኛ ከገባን በኋላም ተከትለው የገቡ የነበሩ 2 ልጆች አሉ። 8 ልጆች ከደቡብ አፍሪካ ሄደው ነበረ። በአሁኑ ሰዓት 8ቱም ከኤርትራ ወጥተዋል። 8ቱም ወጥተዋል እና ከ17ቶቹ መካከል ቅድሚያ ከገባ ነው ወደ 3 ባልሳሳት 3 ሰዎች ናቸው የቀሩትም። ኋላ ላይ ከገቡትም እንግዲህ በ30 ምናምን ልጆች እንደዛ ነገር ገብተው ነበር። ስልጠና ሳያልቅም ጥለው ይጠፋሉ። እኔ ነበርኩኝ እኔ እጅ ላይ ነበሩና ካምፓላ የትምህርት ስልጠና ክፍል ከስልጠና ላይም ስልጠናው ካለቀም በኋላ በእንደዛ መንገድ ጥለው ይወጣሉና በጨበጣ ነው በባዶ እጅ ነው ግንቦት ሰባት ከአርበኛ ጋር ተቀላቀልኩ የሚለውም አጉል ፕሮፓጋንዳ ነው የምንሰማው። ይሄን ያለ ምንትንም የለውም። አሁን ሰሞኑን የምንሰማው ነገር አለ የሚያስቅ ነገር እንግዲህ በሚያስቅ ኃይል ይዘህ ሚሊተሪ እንትን ትንሽ እንትን የሚኖረው ሰው ይገባዋል። ሰሞኑን አሁን በዚህ በሁመራ በማይካድራ በምናምን በኩል 24ኛ ክፍለ ጦር እንደመሰስን ቀጠቀጠን 300 ገደልን በቀን ውስጥ ለ4 ቀን ያህል ውጊያ አካሄድና ምናምን እያሉ አስበው ጎሬላ ምንም ያህል አቅም ያለህ ጎሬላ ሆነ በክፍለ ጦር ደረጃ የተደራጀን ኃይል እንትን ልትል አትችልም። አንተ ቦታን ለቀን የመጣው 3 ምናምን ቢበዛ ካርታ ካዝና ይዘህ የመጣ ሰው 20 ምናምን ሆነ እንደዚያ ደመሰስክ ብለህ ወሬ ስትሰጥ ስታወራ እኔ ኢሳቶች ምን ፈልገው እንደሆነ እንደሚያወሩት አላውቅም። በኋላ የሚያደርጉትን ነገር ማሰብ ይቻላል። በዚህ ሁኔታ ግንቦት ሰባት እውነትን ለመናገር ፈርሶ ነበር። ነገር ግን ፈረሰ ከሚባል ያው ሻቢያም አፈረሰው ከሚባል ከዚህ በፊትም የሚታማበት አለ። ኢትዮጵያኖችን ጨፍጭፏል እዛ የሚባለው እሱን ዲፌንድ ለማድረግ አላማውም ያው በጉልበት አገሪቱን የማልማት በኢትዮጵያኖች ጉልበት ማልማት አንድ ሆኖ ከዛም ከፍ ያለ ጥቅም ካገኘ ደግሞ መንቀሳቀስ ነውና ለዚህ የግንቦት ሰባት ድርጅት ገብቶለታልና ውጪ ደግሞ በገንዘብ በሪሚታንስ መልኩ የሚመጣውን በዚህ መልኩ ኢትዮጵያኖች ለሻቢያ መንግስትም እንዲገብሩ ከግንቦት ሰባት ጋር ተደራድሮ ይሄን ለማስቀጠል ይፈልግ ነበርና ጠፋ ከሚባል ከአርበኞች ጋር ተዋሃደ የሚል ዜና ሰራ። በዛ መልኩ ቀጠለ። ከሱም አልፎ ተርፎ ደግሞ አሁን ከደሚት ጋር ተዋሃደ የሚልም ዜና እየተሰራ ነው። ገባ ይሄ ምንድነው? በፕሮፓጋንዳ እንደሚኖሩ ማረጋገጥ ይቻላል። 14 እና 15 ዓመት የሞላው የትግል እድሜ ዛሬ ምን ፈጥሯል? እስቲ አንድ ቅንጣት ያህል ነገር ሳምሲንግ ፖዚቲቭ ነገር ፈጥሯል ከተባለ ሁላችንም የምናረጋግጠው ነገር እኮ ምንም ነገር እንደሌለ ምንም ነገር እንዳልፈጠሩ በኃይል ደረጃ እንኳን ምንም ኃይል እንደሌለ ሞላ አስገዶም ይዞት የመጣው ኃይል ሲናገር ሰምተናል። የነበረን ኃይል ያው በባርነት የኖረ ቢሆንም ከነበረን ኃይል ውስጥ 2/3 መጥቷል አይነት ሲናገር ሰምቻለሁ። የቀረው ነገር ቢኖር 1/3 የምንለው አይደለም። የኪኔት ቡድኑ ካምፑስ በተለያየ አስተዳደር እንትን ውስጥ ከሁኔታዎች ምቹ አለመሆን ለመውጣት ከሁኔታዎች ምቹ አለመሆን የቀረ ኃይል እንጂ ያን ያህል ኃይል ብለ የምናስበው ነገር አይደለም ብሎ ሲናገር ሰምተናል። ዞሮ ምንድነው እዛ ያለው ነገር በኃይል ደረጃ እንኳን ይሄ ኃይል ነው። ግንቦት ሰባትን ተውት፣ ምንም ኃይል የሌለው ፈረሰ ከሚባል ሻቢያና ግንቦት እና ብርሃኑ ነጋ የራሳቸውን አጀንዳ ለማስፈጸም በፕሮፓጋንዳ ደረጃ የሄዱበት ከዛም አልፎ በእነዚህ ቁጥጥር ውስጥ አድርገው ውጭ የሚገኘውን ሪሚታንስ ለመጨመር ሻቢያ ለመጨመር እንቅስቃሴ ያደረገበት ነገር እንጂ በኃይል ደረጃ እንኳን ኃይል ብለ የምታወራው ነገር እንዳልሆነ ነው ጀስት የሚገባንና
ይሄ ነው ሪያሊቲው እዛ ያለው። ኤርትራ ውስጥ ያሉ ኃይሎች አሁን የቀሩት እነማን ናቸው? እነማንን ይስዘው ነው 1000 ነን 2000 ነን 3000 ነን የሚሉ ስትል በእንደዚህ አይነት ስሜት የቀሩ ናቸው። ብዙዎቹ ኢትዮጵያ ውስጥ በተለያየ ወንጀል ከፖለቲካ ጋር ያልተነካካ ወንጀል ይዘው ወደ ኤርትራ ውስጥ ያሉ ኃይሎችን መሸሸጊያቸው ያደረጉ በዚህ በጎንደር በምናምን አካባቢ በአርማጮ ምናምን ሽፍታ የነበሩ ሰዎች አሉ። በዚህ ከፖለቲካ ጋር ባልተነካካ ነገርና በተለያየ መንገድ ወንጀል እነሱን ትይዛለህ። እነሱን ይዘው መውጣት የማይችሉ አቅሙን ያጡ አጋጣሚውን ያጡ ነገ ላይ ግን መውጣታቸው የማይቀር አጋጣሚውን ካገኙ ወይንም ደግሞ በእንደዚህ አይነት መንገድ ላይ በእንደዚህ አይነት ስሜት ሆነው ሻዕቢያ ደርሶባቸው አግኝቷቸው የሚገላቸው የሚያስራቸው ሰዎች እንደገና ደግሞ ዴስፐሬት ሆነው ደግሞ የሚገቡ አሉ። እንደዚህ ባልሆነ ነገር እንትን ያሉና ካፈርኩ አይመልሰኝ ብለው ገብተው እዛው በቃ የሚቀርበት ሁኔታ ነው ያለውና እንደዚህ አይነት ኃይል ነው የቀረው እንጂ ከምር ትግል አለ ብሎ አምኖ አፉን ሞልቶ ሊናገር የሚችል እንትን የለም። ከኤርትራ ውስጥ ሻዕቢያን ከሞላ በላይ የቀረበ የሚያቅም የኖረምም የለም እና ኤርትራ ውስጥ ምንም አይነት ትግል ማካሄድ እንደማይቻል ልክም እንዳልሆነ ከሞላ በላይ ማሳያ ምንም የለምና እነዚህ ነገሮችን አይተን እንትን ማለት ነው። የግንቦት ሰባት ትግል የት ነው ያለው ብለን ስናስብ ሪሊ የግንቦት ሰባት ትግል ከዲያስፖራው ጋር ነው ያለው። ከኢትዮጵያ መንግስት ጋር ወይም ከኢትዮጵያ ገዢው ፓርቲ ጋር ምናምን አይደለም ትግል ያለው። ያን ትግል ከዲያስፖራው ጋር ያለውን ትግል ለመፈጸም ኢትዮጵያኖችን ከውጭም ሆነ ከሀገር ቤት ውስጥ እያታለለ ኤርትራ በባርነት ያኖራል። አዘ ኮስት ኦፍ ዘም በእነሱ የህይወት ወጪ ትግሉን እዛ ነው እየፈጸመ ያለው። ምንም አይነት ኢትዮጵያ ውስጥ ያለው ትግል የለም። ግንቦት ሰባት የዚህ ነገር ተጠቂ የዚህ የግንቦት ሰባት የዚህ የውሸት ፕሮፓጋንዳ ወደ ኤርትራ ውስጥ ያሉ ኃይሎች በዚህ በኢሳትና በተለያዩ እንትኖች የሚነገረው ወሬ ሰለባ እየሆነ ያለው ሰው አገር ቤት ካለ የበለጠ ዲያስፖራው ገብቷል። ምናልባት እንደዚህ አይነት እንትኖች ቅርበት ያለው ያ ነውና ራሱን ይፈትሽ፣ ራሱን ይመርምር። እውነት ኢትዮጵያ ውስጥ ለሚኖረው እንዲኖር የምንፈልገው ዲሞክራሲ ይሄ ጉድ ገቨርናንስ ሌላም ነገር ያ ስሜት ኖሮን ነው እውነት ነው ኤርትራ ኃይሎችን የምንደግፈው የምንሰማቸው የምናምናቸው በገንዘብም በምንም በመጠሩም ቦታ ላይ ሁላ የምንሰለፈው ያ ሆኖ ነው። እንደዚህ ነገሮችን መመለስ አለብን ወደ ራሳችን። ሁለተኛ ነገር ከዚህ ከግንቦት ሰባትም ጋር በተያያዘም ብቻም ባይሆን በአጉል ጥላቻ በየትኛውም ፖለቲካ ውስጥ በተለይ በዲያስፖራ አካባቢ ያለ የተቃውሞ እንትን ውስጥ አለ ገብቷል። በዛ ስሜት ውስጥ ሆነው ያንን ስሜት ወደ ሌላ ድርጅቶች የሚያጋሩ አቅማቸው አልቻለም እንጂ ምናልባትም ወደ ሰላማዊ ትግል የሚታገሉ ድርጅቶች ላይ ያንን ስሜታቸውን ሊያጋሩ የሚችሉ ሰዎች አሉ ገብቷል። $100 ሰጥቶ የሱን የጥላቻ ስሜትን እንድትሰራለት ብቻ ይሄ ነው የምትለው ይሄ ትርጉም የምትሰጠው የፖለቲካ እንትን እንድታካሄድለት ሳይሆን የሱን ጥላቻ እንትን እንድታካሄድለት እንደዚህ አይነት ሰዎችም የሚረዱት ድርጅትም ነው ግንቦት ሰባት። እነዚህ ሰዎች ግንቦት ሰባትንም ብቻ ሳይሆን በሌላ መንገድ የሚኬዳል ላይክ አሁን ስም ማንሳት ግዴታ ከሆነ ድርጅቱን የተቀላቀሉ በአሁኑ ሰዓት በአመራር ደረጃ የሚደረሱ አሉ። ነአምን ዘለቀና ሌሎችም ስማቸው መጥራት ካስፈለገ እነዚህ ሰዎች የተወሰነ ዶላር ወርውረው ከበፊትም ጀምሮ ሲሞክሩ የነበሩ ያልተሳካላቸው ሰዎች ናቸውና በዚህኛው በኩል በሰሜን ሸዋ ወይም በአርማጭሆ የሆነ በኩል አንድ ጥይት አጭውልኝ አንድ ፈንጃ ፈንዳልኝ ምናምን ነገር በሚል ምኞት ሰዎችን ሲሞክሩ የነበሩ ሰዎች ናቸው። ኋላ ላይ በግንቦት ሰባት እንትን ውስጥ ራሳቸውን ያገኙና ይሄ ነው የሚባል እንኳን የጠራ የፖለቲካ ፕሮግራም እንኳን ይዞ እየተንቀሳቀሱ ያሉ ሰዎች አይደሉም። አሁን ኢትዮጵያ ውስጥ ነኝ። ኢትዮጵያ ውስጥ ሆኜ ይሄንን ነገር ስናገር ወደ ኢትዮጵያ መምጣት ስመልስ ሁሉም እኔን ወደዛ ትግል ውስጥ ሊከተኝ የቻለ ነገር ሁሉም ተመልሷል፣ ሁሉም ጥያቄ ተመልሷል ብዬ አይደለም። ነገር ግን በአሁኑ ሰዓት ትጥቅ ትግል በዛውም ኤርትራ ውስጥ ሊያስኬድ የሚችል ያን እዛ ደረጃ ሊያስኬድ የሚችል ትግል እንደሌለ እናገራለሁ። ትግል ያስፈልጋል እና
ራሳችንን መፈተሽም ማየትም ያስፈልጋል። በሌላም ከዚህ ከትጥቅ ትግል ውጪም ያሉ ሰዎች ግንቦት ሰባት የሚሰራው ነገር አሁን በሰላማዊ ትግል የሚታገሉ ድርጅቶች ላይ ይሄ ሳቦታጅ የሚሰራ ስራ አለ በግንቦት ሰባት በኩል። ይሄ ሳቦታጅ ምንድነው? ሰላማዊ ትግል ኢትዮጵያ ውስጥ አዋጭ እንዳልሆነ ህዝብንም ሆነ ሌሎች በሰላማዊ ትግል ውስጥ እየተንቀሳቀሱ ያሉ አመራሮችንም አባላቶችንም ተስፋ የማስቆረጥ እና ሁሉም ሰው ወደ ትጥቅ ትግልና ወደ ኤርትራ ወደ ግንቦት ሰባት ብቻ እንዲያይ የማድረግ ስራ በተለያየ መንገድ ይሰራል። በጣም ሳቦታጅ ይሰራል። እንትኖች ላይ የሰላማዊ ትግሎች ላይ ምናቃቸዋል እጅ እስከ መክተት ድረስ ገብቷል። እና እነዚያ ነገሮችን እንግዲህ በሰላማዊ ትግል የሚንቀሳቀስ ድርጅት ከነዚያ ነገሮች ራሱን ጠብቆም ሌላውም ዲያስፖራውም በዛ ነገር ውስጥ የነበረም ማገዝ ካለበትም በስርዓቱ ነው ማገዝም ያለበት። ወደዚህም ስትመጣ የዚህ የዲያስፖራው ጋር ያለውን ግንቦት ሰባትን ለመፍጠር ምክንያት የሆነ የተሳሳተ መንገድ ለመፍጠር ምክንያት የሆነ ጽንፍ የያዘ የዲያስፖራ ጥላቻ ፖለቲካ ግንቦት ሰባት አሁን ያለበትን መንገድ ፈጥሮብናል። አሁንም እዚህ ሰላማዊ ትግል ያሉትንም ላይ እንደዚህ አይነት ነገር እንዲፈጠር አንፈልግም። የሆነ ተረት አለች፣ የእንቁላል ተረት። እንቁላሏ ጫጩቷ ወጥታ ነብስ ልትሰጥ የምትችለው ራሷ ኢኩቤሽን ፔሪዮዷ አልቆ ሙቀቶ ጨርሳ በቃኝ ብላ ስትወጣ ነው እንጂ አንተ በምትፈልገው ኃይልና አንተ በምትፈልገው ጊዜ ከፍተው አይደለም። ያንን ጫጩት አናገኝ። ኢትዮጵያ ውስጥ ያለው ነገርና ዲያስፖራው ጋራ ያለው ተቃዋሚ ስሜት ይሄ ነው።